ታሪኩ የሚጀምረው ሁሉም እንስሳት በሰላምና በአንድነት የሚኖሩባት በአፍሪካ መሃል ነው። አንድ ቀን ጠዋትም በግዙፉ ድንጋይ ስር ሁሉም እንስሳት ይሰባሰባሉ። ጥበበኛው ራፍክ የተባለው ዝንጀሮ የተወለደውን የንጉስ ሙሳፋ ልጅ ሲምባን በመያዝ ድንጋዩ ጫፍ ላይ በመሄድ ከፍ አድርጎ አንድ ቀን ሲምባ ንጉሳቸው እንደሚሆን ለሁሉም ያሳውቃል። እንስሳቱም ደስ ይላቸዋል። ነገር ግን አንዳንዶቹ ደስተኛ አይደሉም። የሙፋሳ ወንድም የሆነው ስካርን እናገኘዋለን። ስካርም ከወንድሙ ተለይቶ የሚኖር ሲሆን ወንድሙንም አጥብቆ ይጠለዋል። አንድ ቀንም ስካር አንዲትን አይጥ እያደነ ሳለ የሙፋሳ አገልጋይ የሆነው ዛዙ የተባለው ወፍ ወደ ስካር ይመጣና ንጉስ ሙሳፋ እየመጣ እንደሆነ ያሳውቀዋል። ነገር ግን ስካር በዚህ ጊዜ ይበሳጭና ዛዙን ማጥቃት ይጀምራል። በሰዓቱ ሙፋሳ ይመጣና ለምን የሲምባ ዝግጅት ላይ እንደቀረ ይጠይቀዋል። ስካርም ረስቶት እንደሆነ ይነግረዋል። እውነታው ግን ስካር ሆን ብሎ ነበር የቀረው። ሲምባ የወደፊቱ ንጉስ የመሆኑን ሀሳብ መቀበል አልቻለም። ምክንያቱም ስካር ንግስናውን ለራሱ ስለሚፈልገው ነበር። ሙፋሳም ሲምባ ከኔ በኋላ ንጉስ ይሆናል ሲል ያስጠነቅቀዋል። በዛን ምሽት ላይ ራፍኪ የሲምባን ፊት በዛፉ ላይ ይስልና ስለ ወደፊቱ ንጉስ በደስታ ፈገግ ይላል። በማግስቱ ሲምባ በማለዳ ተነስቶ ወደ አንድ ቦታ እንደሚወስደው ቃል ገብቶለት ነበርና ሲምባም አባቱን ይቀሰቅሰዋል። ሙፋሳም ወደ ፕራይድ ሮክ አናት ላይ ይወስደውና ብርሃን የሚነካቸው ቦታዎች ሁሉ የእነሱ ግዛት እንደሆነ ይነግረዋል። እናም ወደፊት እሱ ንጉስ ሲሆን ይህንን ሁሉ እንደሚያስተዳድርም ጨምሮ ይነግረዋል። ሙፋሳም እንዲህ ሲል ያስረዳዋል። የንጉስ ኃይል መውሰድ አይደለም፣ እውነተኛ ንጉስ መስጠት ያለበትን ነገር እንደሚሰጥና ለሁሉም ፍጥረታት የሚያስብ መሆን እንዳለበትና ጉንዳንና አጋዘን በታላቁ የህይወት ክበብ ውስጥ እንደሚገኙ ይነግረዋል። ሲምባም አጋዘኖችን እንበላለን ወይ ብሎ ይጠይቀዋል። ሙፋሳም አዎ፣ ግን ስንሞት ሰውነታችን ሳር ይሆናል፣ አጋዘኖቹም ሳሩን ይበሉታል ሲል ይመልስለታል። ወዲያው ዛዙ ዜና ይዞ ይመጣና ጅቦቹ እንስሳቶቹን እያስጨነቁ መሆኑን ይነግረዋል። ሙፋሳም በፍጥነት ሊያስቆማቸው ይሄዳል። ሲምባም ሲከተለው ሙፋሳ ሲምባ እቤት እንዲቆይና ከዛዙ ጋር ወደ ቤት እንዲሄድ ይነግረዋል። ሲምባም ወደ አጎቱ ስካር በመሄድ እኔ ወደፊት ንጉስ ስሆን የምለውን ሁሉ ታደርጋለህ ሲል ይነግረዋል። እንዲሁም አባቱ ዛሬ መላውን መንግስት እንዳሳየው ጨምሮ ይነግረዋል። ስካርም ፈገግ ብሎ ከዝሆን መቃብር በስተቀር ሁሉንም ነገር አሳይተዋል በማለት ይጠይቀዋል። ሲምባም አባቱ ወደዚያ ቦታ ፈጽሞ እንዳልሄድ ነግሮኛል ሲል ይመልስለታል። ስካርም አዎ ትክክል እንደሆነና ዝሆኖች የሚሞቱበት በጣም አደገኛ ቦታ ነው ሲል ይነግረዋል። ስካር ሲምባን ለማስወገድ ወደዚያ ቦታ እንዲሄድ ይፈልጋል። በመቀጠልም ሲምባ ወደ ቤቱ ይመለስና ከእናቱ ጋር ይሆናል። ናላንም ወደ ጉድጓድ ውሃ መሄድ ትፈልግ እንደሆነ ይጠይቃታል። የሲምባ እናት ሳራቢም ተስማምታ ዛዙ ከነሱ ጋር እንዲሄድ ታደርጋለች። በመንገዳቸው ላይም እየተዝናኑ እየተጫወቱ ይሄዳሉ። በመሃል ግን ሲምባና ናላ ዛዙን ሸውደው በቀጥታ ወደ ዝሆን መቃብር ይሄዳሉ። በቦታውም ግዙፍ የዝሆኖች አጥንቶች ተበታትነው ነበር። ናላም ሁኔታው ያስጨንቃትና ከቤት በጣም እንደራቁ ወደ ቤት መመለስ እንዳለባቸው ለሲምባ ትነግረዋለች። ሲምባ ግን ወደ ዝሆን መቃብር እንደደረሱ አሁን ማንም ልጆች ናቸው ብሎ ሊጠራን አይችልም ሲል ይነግራታል። በዛይ ሰዓትም አንድ ነገር እነሱን እያያቸው እንደሆነ ይሰማቸዋል። ግን ምንም ነገር ሊያዩ ስላልቻሉ ወደፊት ይቀጥላሉ። በድንገት ግን በጅቦች ከሁሉም አቅጣጫ ይከበባሉ። መሪያቸው ሼዝኒ ወደፊት ይመጣና ዛሬ እድለኛ ቀን ይመስላል ልዑሉን ለመብላት፣ ሲምባም ልትነካኝ አትችልም፣ እኔ የወደፊቱ ንጉስ ነኝ ብሎ ይናገራል። ሼዝኒም እዚህ የሙፋሳ ህጎች ሊተገበሩ እንደማይችሉ በመናገር ሊያጠቃቸው ሲል ዛዙ በማል ይደርስና ስህተት እንደሰሩና እንዲለቋቸው ይናገራል። ጅቦቹና አንበሶቹ ጠላት ስለሆኑ ዛሬ የሙፋሳን የደም መስመር እናቆማለን በማለት ያጠቋቸው ጀመር። ሲምባና ናላም ከጅቦቹ ለማምለጥ ወደ ጠባብ ዋሻ ውስጥ ይሮጣሉ። እንደወጡም ወዲያው እንደገና በጅቦቹ ይከበባሉ። በዚህ ጊዜ ግን ሙፋሳ ይደርስላቸውና ጅቦቹን አንድ ባንድ ያሳጉዳቸዋል። ሙፋሳም በቁጣ ልጄን እንደገና ለመግደል ብትሞክሩ ዋጋችሁን ነው የምሰጣችሁ ብሎ ያስጠነቅቃቸዋል። እነሱም ጥፋት እንደሰሩና ይቅርታ እንዲያደርግላቸው ይጠይቁታል። ሙፋሳም ለአንዴና ለመጨረሻ ጊዜ አስጠንቅቋቸው ከቦታው ይሄዳሉ። ቦታውንም ለቀው ከሄዱ በኋላ ሙፋሳ ዛዙ ከናላ ጋር ወደ ቤት እንዲመለሱ ያደርጋል። ዛዙም በሹክሹክታ በልጁ ላይ ብዙም እንዳይጨክንበት ይነግረዋል። ሙፋሳም ሲምባን ይጠራዋል። ሲምባም በፍርሃት ወደ አባቱ ይቀርባል። ሙፋሳም ለምን ትዕዛዜን አልሰማህም? ልትሞት ትችል ነበር እኮ። ይባስ ብሎ ናላን አደጋ ላይ ጥላት ነበር። ምን ያህል ከባድ እንደሆነ ተረድተሃል ሲል ይጠይቀዋል። ሲምባም አንገቱን ዝቅ በማድረግ እሱ ደፋር እንደሆነ ሊያሳየው ፈልጎ እንደነበር ይነግረዋል። ሙፋሳም ደፋር መሆን ማለት ችግር መፈለግ እንዳልሆነና ደፋር መሆን የምትችለው አደጋ ሲያጋጥምህ ብቻ ነው፣ ምክንያቱም ማድረግ ስላለብህ ብሎ ይነግረዋል። ሲምባም ስህተቱን ተገነዘበና ሁለቱም አብረው መጫወት ይጀምራሉ። በሳር ውስጥም እየተንከባለሉ በሌሊት ሰማይ ስር ይተኛሉ። ሲምባም አባቱን እንዲህ ሲል ጠየቀው። ጓደኛሞች ነን አይደል? ሁልጊዜ አብረን እንሆናለን ሲል ጠየቀው።
ሙፋሳም ፈገግ ብሎ አንድ ቀን አባቴ አንድ ነገር ነግሮኝ ነበር። የቀደሙት ታላላቅ ነገስታት ከዋክብቶች ወደኛ ዝቅ አድርገው ይመለከቱናል። ብቸኝነት ሲሰማ አስታውስ፣ ሁልጊዜ ይጠብቃል። ሲምባም ወደ ሰማይ እያየ ግን ምንም ነገር ሊታየው አልቻለም። ሙፋሳም ፈገግ በማለት ዝም ብለህ ማየትን ቀጥል ብሎ ይነግረዋል። ይህ በእንዲህ እንዳለ በዝሆን መቃብር ውስጥ ስካር ወደ ጅቦቹ ይመጣና እዚህ ምንም ነገር እንዳልቀረ ነገር ግን 2 ደቦሎች ወደዚህ ቦታ መጥተው በህይወት እንደተመለሱ ይነግራቸዋል። ጅቦቹም እያጉረመረሙ እዚህ ምን ሊያደርግ እንደመጣ ይጠይቁታል። ስካርም ፈገግ በማለት ድግስ ሊያቀርበላቸው እንደሆነ ለዘላለም የሚሆን ድግስ እንደሚያቀርበላቸው ይነግራቸዋል። ሼዝኒም እኛ ለማይነን ምንስ ልትሰጠን ትችላለህ ብሎ ይጠይቀዋል። ስካርም ምድር ላይ ያሉትን እንስሳቶች ሁሉ እንደሚሰጣቸውና ሁሉም የናንተ ታዳኝ ናቸው ሲል ይነግራቸዋል። እነሱም እንዴት ሊሰጣቸው እንደሚችልና ምንም አይነት ስልጣን እንደሌለው ይነግሩታል። ስካርም እስካሁን ድረስ ምንም አይነት ስልጣን እንደሌለውና ነገር ግን ተባብረው የሚሰሩ ከሆነ ንጉሱን አስወግደው እሱ ደግሞ የንጉሱን ቦታ በመያዝ የሚፈልጉትን ሁሉ እንደሚያገኙ ይነግራቸዋል። ጅቦቹም እርስ በርስ ከተመካከሩ በኋላ የስካርን ክፉ ሀሳብ ይቀበላሉ። ሙፋሳንም ለማስወገድ ይዘጋጃሉ። በማግስቱ ጠዋት ስካርና ሲምባ በገደሎቹ መሃል እየሄዱ ሲምባ አባቱ አሁንም ትናንትና ባደረግኩት ነገር ተናዶብኛል ብሎ ይነግረዋል። ስካርም በእርጋታ እንዲህ ሲል ይመልስለታል። እዚህ ያለነው ለዚሁ ነው። ይህ የአንተን ጩኸት ለማለማመድ ፍጹም ቦታ ነው። በቂ ድምፅ ካሰማ መላውን ሸለቆ ለማንቀጥቀጥ እንደሚረዳው አባቱን በጣም እንደሚደሰትበት አባቱ በዚህ ዕድሜ እንዲሁ እንዳደረገ ይነግረዋል። ሲምባም በጣም ተደስቶ ልምምዱን ማድረግ ይጀምራል። ስካርም ፈገግ ይላል፣ ምክንያቱም ይህ ሁሉ የሱ እቅድ ነበር። ለጅቦቹም ምልክት ሰጥቶ ከጥቂት ደቂቃዎች በኋላ እጅግ በጣም ብዙ የሆኑ የዱር እንስሳቶች መንጋ በጅቦቹ አማካኝነት ወደ እነሱ ይመጣሉ። በዚህ ሩጫቸው መላው ገደሉ መፈረካከስ ይጀምራል። ሁሉም ነገር ወደ ትርምስነት ይለወጣል። ሲምባም በፍርሃት ህይወቱን ለማዳን መሮጥ ይጀምራል። አንድ የዛፍ ቅርንጫፍ ላይም ወጥቶ ራሱን ለማዳን ይሞክራል። ይህ በእንዲህ እንዳለ ስካር ወደ ሙፋሳ በመሄድ ሲምባ አደጋ ላይ እንዳለ ይነግረዋል። ሙፋሳም አንድ ሰከንድ ሳያባክን ልጁን ለማግኘት ይሮጣል። ዛዙ ወደ ሲምባ ይመጣና ሙፋሳን ወደሱ እንደሚያመጣ ነግሮት ይሄዳል። ሙፋሳም ምንም ሳያመነታ ወደ እንስሳቶቹ መንጋ ዘሎ ይገባል። ቀጥሎም ሲምባን በማየት ደህንነቱ ወደ ተጠበቀበት ቦታ ያስቀምጠዋል። ግን እንስሳቶቹ ገፍተውት እንደገና ወደ መንጋው ይመልሱታል። ሙፋሳም እንደምንም ዘሎ ይወጣል። ላለመውደቅም በቀስታ ወደ ላይ ሲወጣ ስካርን ያገኘዋል። ስካርንም እንዲረዳው ይጠይቀዋል። ስካር ግን በጥፍሮቹ የሙፋሳን እጅ በመያዝ በሹክሹክታ ንጉሱ ለዘላለም ይኑር በማለት ሙፋሳን በጥፊ በማለት ከገደሉ ላይ እንዲወድቅ ያደርጋል። ሲምባም ከርቀት አባቱ ሲወድቅ ተመልክቶ ይጮሃል። ወደ አባቱ አስክሬንም ጠጋ ብሎ ሊቀሰቅሰው ይሞክራል። ነገር ግን ሙሳፋ ሞቶ ነበር። ሲምባም እጅግ በጣም አዝኖ እርዳታን ለማግኘት ይሞክራል። ነገር ግን ማንም ሊመጣ አልቻለም። እያለቀሰም ከአባቱ አጠገብ ተቀምጦ ስካር ወደሱ ይመጣል። ያዘነ በመምሰልም አባቱ እንደሚያምነውና እንደሚወደው ግን አሁን በሱ ምክንያት አባቱ እንደሞተ ይነግረዋል። ሲምባም ይህ ይፈጠራል ብሎ አላሰበም ነበር። ስካርም የጥፋተኝነት ስሜቱን መመረዙን ይቀጥላል። ከዚያም እናቱ የገዛ ልጇ ይህንን በማድረጉ ምን ልታስብ እንደምትችል ይነግረዋል። ሲምባም እያዘነ ምን ማድረግ እንዳለበት ይጠይቀዋል። ስካርም አላማው ስለተሳካለት ሲምባ ከዚህ ሮጦ እንዲሸሽና በፍጹም ዳግመኛ ተመልሶ እንዳይመጣ ይነግረዋል። ሲምባም የአባቱ ገዳይ ስካር መሆኑን አያውቅም። ሲምባም ከቦታው በፍጥነት ሲሮጥ ስካር ደግሞ ጅቦቹን ወደሱ ይልካል። ጅቦቹም ሲምባን እያሳደዱት ሲምባ ደግሞ ወደ ገደሉ ይወድቃል። ጅቦቹም ወደ ታች ሲመለከቱ ሲምባ እንደሞተ በማሰብ ትተውት ሄዳሉ። ነገር ግን ሲምባ በህይወት አለ። ጥግ ስር ተቀምጦ ነበር። ከቦታውና ከመንደሩም ርቆ ይሄዳል። ስካርም ለአንበሶቹ ሙፋሳና ሲምባ እንደሞቱ ይነግራቸዋል። ስካርም አዛኝ መስሎ በጊዜ ወደ ቦታው ቢደርስ ኖሮ ወንድሜን ለማዳን እችል ነበር በማለት ይነግራቸዋል። ራሱንም ንጉስ አድርጎ ይሾማል። ጅቦቹም የሱ ሰራዊቶች ይሆናሉ። ይህ በእንዲህ እንዳለ ራፍኪና ዛዙ ከሩቅ ሆነው እየተመለከቱ ነበር። እነሱም ሲምባና ሙፋሳ እንደሞቱ ይረዳሉ። በሌላ በኩል ሲምባ በጣም ደክሞት በረሃ ላይ ይገኛል። እንቅልፍ ወስዶትም ሲተኛ ጥንባሳዎቹ ሊበሉት ሲከቡት አንድ ከርከሮ እየሮጠ በመምጣት ያባረራቸዋል። ከርከሮው ፑምባ ሲሆን ጓደኛው ደግሞ ቲሞን ይባላል። ቲሞንም የሲምባን አፍ ከፍቶ በሚያይበት ሰዓት የአንበሳ ደቦል መሆኑን ሲያውቅ ይደነግጥና ድንጋዩ ስር ይደበቃል። ፑምባም ገና ልጅ እንደሆነና እንዲረጋጋ ይነግረዋል። ሲምባም ከእንቅልፉ ይነቃል። ፑምባና ቲሞን ሲምባ አዝኖ ሲመለከቱት ምን እንደሆነ ይጠይቁታል። ሲምባም በጣም ከባድ ስህተት እንደሰራና በፍጹም መመለስ እንደማይችል ይናገራል። ፑምባም ሁላችንም እኮ ስህተት እንሰራለን ሲል ቲሞንም አክሎ ምንም ነገር እንዳይጨነቅና ያሳለፈውን ረስቶ በደስታ ከነሱ ጋር እንዲኖር ሀሳብ ያቀርባል። ሀኩና ማታታ የሚለውን መፈክርም እየዘመሩ ወደ ቤታቸው ይወስዱታል። ቦታውም በፏፏቴዎችና በወንዞች የተሞላ ውብ ጫካ ነበር። ሲምባም ከቀናት በኋላ ለመጀመሪያ ጊዜ ፈገግ ይላል።
ሶስቱም ሀኩና ማታታ የሚለውን መፈክር እየዘመሩ አብረው ይውላሉ። ሲምባንም ወደ ወደቀው እንጨት በመውሰድ እንጨት ውስጥ ያሉትን ነፍሳቶች እንዲመገብ ይነግሩታል። ነገር ግን ሲምባ ያመነታል። ግን አንዱን ይሞክረውና ይወደዋል። በሂደት ጊዜም አልፎ ሁሉም ነገር ተቀይሮ ሲምባ አድጎ ጠንካራ አንበሳ ይሆናል። ከቲሞን እና ፑምባ ጋር ጓደኝነት ፈጥሮ በጫካ ውስጥ ደስተኛ ኑሮ እየኖረ ነው። ይህ በእንዲህ እንዳለ ወደ ፕራይድ ሮክ ላንድ ስንመለስ ሁሉም ነገር ተለውጧል። ጅቦቹም እንዳሻቸው እየኖሩ ሲሆን ምድሪቱም ተለውጣለች። ምድሪቱም ጨለማና ደረቅ ሆናለች። ጅቦቹም በነፃነትና በግድየለሽነት እያደኑ ይኖራሉ። ናላም አድጋ ለንግስት ሳራቢ እስካር ሁሉንም ነገር እያጠፋ እንደሆነና ከዚህ ቦታ ለቀው መሄድ እንዳለባቸው ትነግራታለች። ንግስት ሳራቢም ይህ የነሱ መንደርና ቤት እንደሆነ በመናገር ሀሳቧን ሳትቀበል ትቀራለች። ከዚያም ሼዝኒ ወደ ሳራቢ በመምጣት እስካር ሊያናግራት እንደሚፈልግ ያሳውቃታል። እስካርን ከዓመታት በፊት ከኔ ይልቅ ሙሳፋን መረጥሽ። አሁን እኔ ንግስቴ እንድትሆኚ እምቢ የምትል ከሆነ ደግሞ እንደ በፊቱ እንደማትከበር ይነግራታል። ንግስት ሳራቢም በፍጹም እንደማይሆን ነገረችው። እስካርም በጣም ይናደዳል። ምሽት ላይ ናላም ከእንግዲህ በኋላ እንደዚህ አይነቱን ነገር ልትቋቋሙ ስለማትችል ተደብቃ ለመሄድ ታስባለች። ነገር ግን እስካር እያሸተተ ሊደርስባት ሲል ዛዙ በድንገት በመምጣት ያስቆመዋል። ትኩረቱንም ያቋርጠዋል። ናላም ይህንን አጋጣሚ ተጠቅማ ከቦታው ለቃ ትሄዳለች። ሲምባም እንደተለመደው ነፍሳቶችን እያደነ ውሎ ምሽት ላይ ከዋክብቶቹን እየተመለከተ አባቱን ያስታውሳል። የጥፋተኝነት ስሜቱም ዳግም ተመልሶ እንደገና ወደ ጥፋተኝነት ስሜት ይመለሳል። ልክ ሲቀመጥም ጸጉሩ ተነቅሎ በመሄድ ወደ ራፍኪ ይደርሳል። ራፍኪም እንደተመለከተው ሲምባ በሕይወት እንዳለ ይረዳል። በደስታም መልሶ የሳለውን ስዕል ያስተካክላል። ይህ በእንዲህ እንዳለ ቲሞንና ፑምባ በጫካ ውስጥ እየዘፈኑ ሳለ አንዲት አንበሳ ታጠቃቸው ጀመር። ሕይወታቸውንም ለማዳን ይሮጣሉ። ነገር ግን አንበሳ ወደ እነሱ ትደርሳለች። በመሃል ግን ሲምባ ዘሎ በመግባት ከአንበሳው ጋር ይጣላል። ሲምባም ሲያስተውል ናላ መሆኗን ተገነዘበ። እሷም ሲምባ መሆኑን ትገነዘባለች። ናላም ሲምባ በሕይወት እንዳለ በማወቋ በጣም ደስተኛ ነች። ሲምባም ቲሞንና ፑምባን ያስተዋውቃታል። ከዚያም ሲምባ ጫካውን ለናላ ያስጎበኛታል። እዚህ ብትቆይ ሁሉንም ነገር ማግኘት ትችላለሽ ብሎ ይነግራታል። ናላ ግን ወደ ቤት መመለስ እንዳለባቸው እስካር ከጅቦቹ ጋር በመሆን መንደሩን እንዳልነበረ እያጠፋ መሆኑን እንዲሁም እውነተኛ ንጉሥ አንተነህ በማለት ወደ ቤት እንዲመለስ ትነግረዋለች። ሲምባ ግን ሳይስማማ ይቀርና በምትኩ እሷ እዚሁ እንድትቆይ ለማሳመን ይሞክራል። አብረውም ጊዜ እያሳለፉ የልጅነት ጓደኝነታቸውም ወደ ፍቅር ይቀየራል። ናላም በሕይወት ካለህ ለምን ወደ ቤት አልመጣህም በማለት ትጠይቀዋለች። ሲምባም ያለኔ ሁሉም ነገር ደህና ነው፣ እዛ ማንም አይፈልገኝም ይላታል። ናላም እሱ ንጉሥ እንደሆነና እስካር ቦታውን እያጠፋ እንደሆነ ምግብና መጠጥም ጨምሮ እንደሌለ ትነግረዋለች። ሲምባም ምንም ነገር መለወጥ እንደማይችል ይነግራታል። እሷም ባለማመን ትኩር ብላ ትመለከተዋለች። ስለዚህ ለናትህ እንኳን ብለ አትመለስም ብላ ትጠይቀዋለች። ሲምባም በድጋሚ አሁንም ምንም ነገር ማድረግ እንደማይችል ይነግራታል። ናላም እርዳታ ለማግኘት ነው ወደዚህ የመጣሁት፣ ግን አንተም መጠየቄ ስህተት ነበር በማለት ትታው ትሄዳለች። ሲምባም እያዘነ ብቻውን ይቆማል። በዛን ምሽትም የናላን ቃላቶች እያሰበ በድንገት ራፍኪ ያገኘዋል። ሲምባም አንተ ማን ሲል ይጠይቀዋል። ራፍኪም ስቆ እኔ ማንም አይደለሁም፣ ልጅ እያለ አውቄሃለሁ። አባትህ ሙፋሳ አሁንም በሕይወት እንዳለና እንደሚያሳየው ነግሮት ውሃውን በትኩረት እንዲመለከት ይነግረዋል። ሲምባም መጀመሪያ ላይ የራሱን ምስል ብቻ ይመለከታል። ነገር ግን የሙፋሳን ፊት ተመልክቶ በደመናው አማካኝነት የሙፋሳ ድምፅ ከሰማይ ሲምባ በሕይወት ክበብ ውስጥ ቦታህን ማግኘት አለብህ፣ ማን እንደሆንክ አትርሳ፣ በሕይወቴ ውስጥ ትልቁ ኩራት አንተነ ልጄ የሚል ድምፅ ነበር የሰማው። ሲምባም በድጋሚ አትተወኝ ሲል የሙፋሳ ድምፅ ቀስ በቀስ እየደበዘዘ ይሄዳል። ሲምባም በመጨረሻ ሁሉንም ነገር ይረዳል። ራፍኪም በተመሳሳይ ሲምባን ታዲያ አንተ ማነህ ብሎ ይጠይቀዋል። ሲምባም እኔ የንጉሥ ሙሳፋ ልጅ ሲምባ ነኝ ብሎ ይናገራል። በድጋሚም ከናላ ጋር ተገናኝቶ አብረው በረሃውን አቋርጦ በመሄድ ወደ መንደራቸው ይመለሳሉ። ቦታውን በጣም ተቀያይሯል። ሲምባም አባቴ ብዙ ነገር አስተምሮኝ ነበር፣ ይህንም ቦታ እንዳቆየውና እንድጠብቀው ነግሮኝ ነበር ብሎ ይናገራል። ቲሞንና ፑምባም ወደ ቦታው ይመጣሉ። ዛዙም ሲምባ በሕይወት እንዳለ ሲመለከት በጣም ተደስቶ ሰላምታ አቅርቦለት ከሱ ጎን እንደሆነ ይነግረዋል። ይህ በእንዲህ እንዳለ እስካር ሳራቢን እያስቸገረ ሳለ ከድንጋዩ አናት ላይ ሲምባ አጋስቶ አሁኑኑ እናቱን እንዲለቅ ያስጠነቅቀዋል። እስካርም በድንጋጤ ሲምባን መመልከት ይጀምራል። እናቱ ሳራቢም ከተመለከተችው በኋላ መንደራቸው ወደ ቀድሞ የሚመለስ መስሏት ይሰማታል። ወደ ልጇ ጋርም በመሄድ ልጄ ተመልሳል በማለት በሹክሹክታ ትነግረዋለች። እስካርም ሲምባ በሕይወት እንዳለ ተገርሞ እንግዲያው ሲምባ የሙፋሳ ሞት ያስከትለው ለምን ለሁሉም አትነግራቸውም ብሎ ጠይቀዋል። ሲምባም አደጋ እንደነበር ይናገራል። እስካርም ይከበውና የራሱን አባት እንኳን ማዳን ያልቻለ ልጅ እያለ ስሜቱን ለመረበሽ ይሞክራል።
እንደዚህ እያለም ወደ ኋላ እንዲሸሽ ካደረገም በኋላ ሲምባን ከገደሉ ላይ ለመጣል ይሞክራል። ሲምባም ከገደሉ ጫፍ ላይ ይቀራል። በመብረቁ ምክንያትም እሳት ይነሳል። ይህ ትዕይንትም ሙፋሳ የሞተበት ቅጽበት ነበር። ስካርም አንድ ያልተጠበቀ ነገር ይናገራል። ሙፋሳን ገድየዋለሁ። በዚህ ጊዜ ሲምባ አይኖቹ በቁጣ ይፈጣሉ። በንዴትም የስካርን ፊት በመንከስ ወደ ላይ ይወጣል። ስካርም ደንግጦ ጅቦቹን እንዲያጠቁት ያዛቸዋል። ጦርነቱም እዚህ ጋር ይጀምራል። ጅቦቹ ከአንበሶች ራፍኪ፣ ቲሞንና ፑምባም ጦርነቱን ይቀላቀላሉ። ሲምባም አንድ ባንድ ጅቦቹን መፋለም ይጀምራል። በዚህ መሃል ግን ስካር ለማምለጥ ይሞክራል። ነገር ግን የሲምባ እይታ ውስጥ ገብቶ ነበር። ሲምባም ተመልክቶት ስለነበር ተከትሎት ይሄዳል። ስካርም ምንም የሚያመልጥበት መንገድ ስለሌለ ሲምባን ይቅርታ እንዲያደርግለት ይማጸናል። እንዲሁም የሱ ጥፋት እንዳልሆነና ጅቦቹ አስገድደውት እንደሆነም ሊያስቆማቸው ሞክሮ እንዳልተሳካለትም ጨምሮ ይነግረዋል። እሱስ ምን ሊያደርግ እንደሆነና የገዛ አጎቱን ሊገድል መሆኑን ይጠይቀዋል። ሲምባም እኔ እንዳንተ አይደለሁም በማለት ያኔ ልጅ እያለ ሲምባ ስካር ሩጥ ሲምባ እንዳለው በተመሳሳይ ሲምባም ሩጥ ስካር በማለት ዳግመኛ ወደዚህ እንዳይመለስ ይነግረዋል። ስካርም የተስማማ መስሎ ሲምባ ሲዘናጋለት ፍም እሳት ፊቱ ላይ ያፈስበታል። ይህንንም አጋጣሚ ተጠቅሞ ወደ ገደሉ ለመጣል ይታገላል። ነገር ግን ሳይሳካለት ይቀርና ሲምባ ስካርን ወደ ገደሉ ወርውሮ ይጥለዋል። ጅቦቹም ወደሱ መጥተው ከዚህ በኋላ ምንም ነገር ሊያደርግላቸው ስለማይችል እንዲሁም ስለተሸነፈ ሊያጠቁት ይወስናሉ። ስካርም ይፋለማቸዋል። ነገር ግን እጅግ በርክተው ሲመጡበት ጊዜ ይሸነፋል። በዚህ ምክንያትም ስካር እስከ መጨረሻው ይወገዳል። ዝናቡም በመዝነብ እሳቶቹ ይጠፋሉ። ሁሉም ነገር ሰላም ይሆናል። ሲምባም በኩራት ወደ ዙፋኑ በመሄድ ንግስናውን ይቀበላል። ሁሉም ነገር ወደ ቀድሞ ተመልሶ ሳሮቹም እንደገና መብቀል ይጀምራሉ። ወንዞቹም ሞልተው እንደገና ህይወት እንዳዲስ ይጀምራል። ሲምባ እና ናላም በኩራት ዙፋኑ ላይ አንድ ላይ ቆመዋል። ብቻቸውንም አልነበሩም። አዲስ የተወለደችውን ህፃን ራፍኪ እንደተለመደው ከፍ አድርጎ ይናገራል። እንስሳቶቹም በድጋሚ ደስታቸውን ያሳያሉ። ፊልሙም እዚህ ጋር ያበቃል። ፊልሙን ከወደዳችሁት ቪዲዮን ላይክ፣ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የዚህ ድንቅ ፊልም ቤተሰብ መሆን ትችላላችሁ። በሌሎች የማህበራዊ ድረገጾቻችንም ልታገኙን ትችላላችሁ። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን።